ፍቅርም በፍቅርሽ ግዢው ክፍል 2 أحبك مثلما أنت أحبك كيفما كنت ومهما كان مهما صار أنت حبيبتي أنت زوجتي ተራ ተባ ያልኩኝ ወደ ማይ ቤት የሚወስደውን ታክሲ ለመያዝ ከቤት ወጣሁ። ከመውጣቴ በፊት ነበር ላዬ ማይ ቤት እንደሚሄድና በኋላ አካባቢ መጥቶ እንዲወስደኝ ቴክስት ያደረኩለት። ወደ ማይ ቤት የሚወስደውን ታክሲ በቀላሉ ማግኘት ከባድ ነው። ቢሆንም ግን ከቆይታ በኋላ ተሳፈረ ሄድኩኝ። ትንሽ እንደተጓዝን ስልኬ ጠራ። አየየ ነበር። ምሳ ሰዓት ላይ መጥቶ እንደሚወስደኝ ነግሮን ቻው ተባብለን ዘጋን። ካጠገቤ የተቀመጠችው ሙተነቂብ ሴት ማሻአላህ አለችኝ። ለምንና ምንን አይታ ማሻአላህ እንዳለችኝ ባልጠይቃትም ለምላሹ ጀዛኪላህ አልኳት። በነገራችን ላይ በዚህ ሰዓት ማንንም ባያወራኝ ደስተኛ ነኝ። ከራሴ ጋር መሆን ነው የምፈልገው። ማታ ያየሁትን ህልሜን በሐሳቤ እየተመላለሰ ያስጨንቀኛል። አየየ እየሰማኝ ሌላም ነገር ተናግሬም ይሆናል፣ ማን ያውቃል። ምን አለ ህልም ሪፒት ተደርጎ የሚታይ ቢሆን። ለእያንዳንዷን ቃል ይቅርታ አለው ነበር። ሰው እንዳያይብኝ ወደ ውስጥ አነባለሁ። እንባዬ ወደ ውስጥ ይፈሳል። እቤት እያለሁ ግድቡ የተሰበረ ምንጭ ይመስል እንባዬ ወደ ውጭ ይፈስ ነበር። በሐሳብ በተዋጥኩበት ሂሳብ የሚል የረዳቱን ድምጽ አባነነኝ። እንዴት ይጨንቃል። ቦርሳዬን ላነሳ ስከፍት ከአጠገቤ የተቀመጠችውን ሙተነቂብ ሴት እጄን ይዛ እኔ ከፍላለሁ አለች። ኧረ ግድ የለም አመሰግናለሁ እኔ ከፍላለሁ አልኳት። አይሆንም ብላ ለሷም ለኔም ከፍላ ማውራት ጀመርን። በወሬያችን መሃል ምን ልልሽ ነበር ማለቴ ኢንተርኔት ተጠቀመልሽ አለች። እንዴት አልኳት። ማለትም አድራሻዬን እንደሰጥሽ አለች። ረዳቱ ፊቱን ወደ ተሳፋሪዎቹ አዞሮ ጫፍ ወራጅ አለ